የወደድኩት ባልወደድኩት ምን ነው ባላገኘው የማላገኘው ነገር ባልወደው ምን ነበረበት? እ እየወደድኩት የማጣው ከሆነ ለምንስ ወደድኩት? ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ሰዎች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ እየተመኘሁኝ ለቤቴ አዲስ ከሆናችሁ ላይክ ማድረጋችሁ፣ ሼር ማድረጋችሁ፣ ሰብስክራይብ እና የደውሏል ምልክት መንካታችሁ አትርሱ። ሀሳብ አስተያየታችሁ ደግሞ ኮሜንት ስር አስቀምጡልኝ። ለሁላችሁም ደግሞ ጥያቄ መልስ እመልሳለሁ ማለት ነው። የምትሳደቡትም እጃችሁን ቆጠብ ብታደርጉ እየተሻለ ነው ባይ ነኝ። ምክንያቱም እና አንቺ የጻፍሽውን ነገ አንቺ ላይ ስለሚደርስ ማለት ነው። ሰው የዘራውን ነው የሚያጭደው የሚባለው ነገር እውነት ስለሆነ ማለት ነው። ታስታውሱ እንደሆን ከዚህ በፊት ሄርሜላ አብርሃም አብረው እንትን ሮም ውስጥ እያሉ ሩታ እርጉዝ ነበረች። ያኔ ሩታ ደርሳ ነበረ ማለት ነው። አሁን ደግሞ አብርሽና ፍቅር አብረው ሆነው አንድ ላይ ራቁታቸው ሆነው ዛሬ ሄርሜላና ሩታ አንድ ላይ በመድረሳቸው ምን አይነት ስሜት እንደተሰማቸው መገመት አያቅትም ማለት ነው። አንድ ወንድ ስትወዱ ደግሞ ከልባችሁ ከወደዳችሁት አንድ ጥፋት ካጠፋ በቃ ያ ወንድ እስከ መጨረሻ የምጠላው ነገር ነው። እኔ በነገራችን ላይ አንድ ወንድ ከወደኩኝ በኋላ አንድ ጥፋት ካገኘሁበት ቸው በሰላም ነው። ከኔ ጋር እንኳን ሊኖር ይቅርና ሀሳብ አስተያየት በራሱ አልሰጠም ማለት ነው። እና እኔ እያለሁኝ በህይወቱ እኔ እያለሁ ሌላ ሰው ከደረበ በጣም ከባድ ነው። እና ደግሞ አብርሃም ትክክለኛ መልስ ዛሬ ሰጥተዋል። እንግዲህ በጣም የሚያሳፍርና በጣም አስደንጋጭ መልስ ነው። እኔ ያደረግኩት ወድጄ ፈቅጄ ነው። ፍቅርና እኔ ያደረግነው ወይም ደግሞ ሮም አብሮ የሄድ ነው በፍቅር ፍቃድ በራሴ ፍቃድ ነው እንጂ ማንም አስገድዶኝ አልሄድኩኝም። ከአሁን በኋላ ከህይወት ይውጡልኝ ብሎ ፊት ለፊታቸው ላይ ጉንጭ ስትስመው ግንባሯ ሲስማት ምናምን አይታችኋል። እና ደግሞ እኔ የገረመኝ ነገር እስኪ አንድ ጥያቄ ልጠይቃችሁ እናንተ የምትመልሱልኝ ነገር አለ። ከዚህ በፊት አስታውሱ እንደሆን ከአንድ ወር አካባቢ በፊት ሩታና ፍቅር ተመሳጥረው አብርሃም ለወጥመድ ውስጥ አስገብተው እና ደግሞ ሄርሜላና ሩታ አብረው ምናምን ሆነው ጓደኝነት ምናምን ፈጥረው ለሶስት ቀን ለአራት ቀን ቪዲዮ ሰርተው ነበረ እና ደግሞ ሄርሜላ ሩታና ፍቅር ተመሳጥረው አብርሃም ለማጥመድ ነበረ። ያ ነገር ደግሞ ተሳክቶላቸው ከአብርሃም ህይወት ሄርሜላን አስወጥተው ነበረ። ያ ነገር ሆኖ እያለ ከዛ ያን ጨዋታ ወይም ደግሞ ያ ዲራማ ሲያበቃ ቀጥታ ወዴት ነው የሄደው? ቀጥታ ወደ ሄርሜላ ነበረ የሄደው አብርሃም ማለት ነው። ለምን? አብርሃም ሄርሜላ ስለምትወደው ስለምታፈቅረው ስለምታከብረው በሱ ምክንያት ብዙ ተጎታለች፣ ብዙ ሆናለች፣ ብዙ ነገር ሆናለች። በእኔ ተስፋ ስለማትቆርጥ እሷ ጋር ይቅርታዬን ጠይቄ ከእሷ ጋር መኖር ፈልጋለሁ። እንደው ከስድስት ቀን በፊት ላይቭ ገብቶ ይሄ ሁሉ ሰው በተሰበሰበበት ይሄ ሁሉ ነገር እያደረጉ ይሄ ሁሉ ነገር አብረው የሆኑ ሰው ህዝብ በተሰበሰበበት ኬክ ምናምን ተቆርሶላቸው ተመርቀው ምናምን ነበረ የእንትን ያሉት ማለት ነው። ግን ድጋሚ ከሶስት ቀን በፊት ይህን ያክል ሄርሜላን ለመጉዳት ሄርሜላን ወደታች ለማድረግ ምን እንዳደረገ አልታወቀም። ታውቃላችሁ፣ በነገራችን ላይ ውዶች አንድ ሰው ስትወዱት እንደ ጅልነት ነው የምትቆጥሩት ማለት ነው። እና እኔ እውነት እሺ ፍቅር ከወደዳት ካፈቀራት ለምንድን ነው መጀመሪያ ላይ ያ ድራማ ከሰሩ በኋላ ይቅርታ ስትጠይቀው ይቅርታዋን ተቀብሎ ለምን አብረው አልሆኑም ማለት ነው። እና ደግሞ በነገራችን ላይ እንዳትሳሳተው አንዳንድ ሰዎች ደግሞ የምትሉት ነገር አብርሃም ትክክለኛ ሰው መርጧል፣ አብርሃም ወደ ከፍቅር ጋር መሆን ነው ያለበት ምናምን ብላችሁ እየተናገራችሁ ነበረ። ነገር ግን ይሄ ዲራማ እንደሆነ 100% አስረግጬ ልንገራችሁ። ይሄ ነገር ዲራማ ነው። መቼም ቢሆን መቼም አብርሃም እና ፍቅር አንድ ላይ ሊሆኑ አይችሉም ማለት ነው። አዎ የልጅነቷ ፍቅር ነው፣ የልጅነቷ ፍቅር ነው። ሁለቱም ይዋደዳሉ፣ ይፋቀሩ ነበረ ከዚህ በፊት ታስታውሱ እንደሆነ ማለት ነው። ከዛሬ 3 ዓመት በፊት ቪዲዮ ወደታች ወርዳችሁ የአብርሃም ቪዲዮ ካያችሁ የዛኔ ፍቅርና አብርሃም ያላቸው ግንኙነት ታውቁ ነበረ ማለት ነው። ስለዛ ይሄ ነገር 100% ሄርሜላና አብርሃም አብረው እንዳይሆኑ የተደረገ ነገር ነው እንጂ ሩታና ፍቅር ሊበቀላቸው ነው እንጂ መቼም ቢሆን መቼም ፍቅርና አብርሃም አንድ ላይ ሊሆኑም ሊታሰብም የማይችል ነገር ነው። እንዳትሸወዱ ማለት ነው። ሄርሜላዬ ትዕግስት አድርጌ ብዙ ነገር ሊደርስብሽ ይችላል፣ ብዙ ነገር
በሱ ምክንያት ብዙ ልታለቅሽ ትችላለች። ነገር ግን ይሄ ነገር በእርግጠኝነት ድራማ እንደሆነ እኔ አሳምሬ ልንገራችሁ ማለት ነው። ይሄ ነገር ደግሞ ድራማ ነው ማለት ነው። አብርሃምና ፍቅር መቼም ቢሆን መቼም አንድ ላይ ሊሆኑ አይችልም። ፍቅር እንዳትሸወጂ፣ አብርሃም አንቺ እንደከዳሹ እሱ ሊከዳሽ ስለሚችል ተጠንቀቂ፣ ራስሽን አክብሪ ማለት እወዳለሁ ማለት ነው። ሄርሜላ ጨርሳለሽ አለሽ። አንቺ በየሄድሽበት ወንዶች የሚያፍሱሽ የቡና ቆሎ ነሽ ብላ መልስ ሰጥታለች። ያ ደግሞ እንዳይሆንብሽ ከፈለግሽ መቼም ቢሆን መቼም እጅ ሰጠሽ ከወንዶች ጋር ካስራቸው ባትደባለቂና የራስሽን ስምና የራስሽን እንትን ህይወት ባታበላሽ እና ደግሞ ልጅሽም እንዳለ አስቢ። ለማንኛውም ሀሳብ አስተያየታችሁ ኮሜንት ሰጠ አስቀምጡልኝ። እኔ ውዶች በጣም የምወዳችሁ በጣም የማከብራችሁ፣ ግን በሰው ህይወት ላይ ገብታችሁ ህይወት እንዳትበጠብጡ ማለት ነው።